ሰላም ጤና ይስጥልኝ እንዴት ናችሁ? እንኳን በድጋሚ ለመገናኘት አበቃን። እስቲ አንድ ጥያቄ ልጠይቃችሁ። አንድ በስተት የሰጠ ግሉኮስ ወይንም ደግሞ አይቪ ፍሉድ በጭንቅላታችን ውስጥ እብጠት እንደሚያመጣ ወይም ደግሞ ህይወታችንን ኢቭን ሊያሳጣን እንደሚችል ያውቃሉ? በስተት የተሰጠ ማለት ነው። ስተት ሊፈጠር ስለሚችል ይሄንን አደገኛ የሆነ ሁኔታንስ እንዴት እናስወግዳለን የሚለውን አንዳንድ መሰረታዊ የሆነ ነገሮችን መያዝ ያስፈልጋል። ሆስፒታል የምንሄድበትን ኮንዲሽን አናውቅምና ልንሄድ እንችላለን ወይ ልናስታመም እንችላለን። በዛን ወቅት አንዳንድ ቤዚክ የሆኑ ነገሮችን እስቲ በጋራ እኔ አይቪ ፍሉድ የሚሉትን ነገሮች ማለት ነው። ኦኬ ወደ ቦርዳችን ብንሄድ ምን ይመስላችኋል ታዲያ? ስለዚህ ስለ አይቪ ፍሉድ ስናወራ በሶስት እንከፍላቸዋለን። ኦኬ ሃይፖቶኒክ፣ አይሶቶኒክ ኤንድ ሃይፐርቶኒክ ብለናቸው ማለት ነው። ምንድናቸው እነዚህ ስሞች የሚሉትን በቀላሉ ለማየት ለምሳሌ ይሄ 1 ሊትር ነው እንበል። ይሄ 1 ሊትር የሚይዝ ዕቃ ነው። በውስጡ ይችን ያህል ከዚች እስከዚች የምታህል ጨው አለው። ኦኬ ጨው አለው እንበል፣ ሶዲየም ክሎራይድ ወይም ደግሞ ስኳር ጨው እንበለው ለጊዜው። ይሄኛው ደግሞ ታያታላችሁ ከዚህ ሁሉም አንድ ነው። 1 ሊትር ነው። ይሄንን ግማሹን ያህል አደረግ ነው። ግማሹን ያህል ስናደርገው አይሶቶኒክ ይሆናል። እኩል ለእኩል ሲሆን አይሶቶኒክ ይሆናል። የዚህኛው ደግሞ የጨው ወይንም የስኳሩ መጠን ከግማሽ በላይ ከፍ ካለ ወይንም ደግሞ ብዙ ከሆነ ምን ይባላል? ሃይፐርቶኒክ ይባላል ማለት ነው። ሃይፐርቶኒክ ይባላል። ብዙዎቹ የአይቪ ፍሉዶች በእነዚህ ውስጥ ነው የሚካተቱት እና እንደ ችግራችን ሁኔታ ወይ ሃይፐርቶኒክ ወይ ሃይፖቶኒክ ወይንም ደግሞ ሃይፖቶኒክ ወይ ሃይፖቶኒክ ሊታዘዝልን ይችላል ማለት ነው። ትንሽ ጨው ያለው እኩል ጨውና ውሃው መጠኑ እኩል የሆነ ወይም ደግሞ ብዙ ጨው ያለው ሊታዘዝልን ይችላል ማለት ነው። እስቲ አንድ ባንድ እናያቸው። ይሄ ሃይፖቶኒክ ይባላል። ትንሽዬ ነው ያለው፣ ብዙ ጨው የለውም። ጨው ብለን ነው የምንወስደው። ኦኬ እዚህ ውሃ ውስጥ 1 ሊትር ውሃ ውስጥ ይችን የምታክል ጨው አለች። 1 ሊትሩ ከዚህ እስከዚህ ነው፣ ግን ውሃዋ ምንድናት? ይችን ያህል ያለችው ማለት ነው። ይሄ ሃይፖቶኒክ ስለሆነ አሁን ወደ ሰውነታችን ሲገባ ምን ይሆናል? ወደ ሰውነታችን ሲገባ ወይንም በአይቪ በግሉኮስ ስንወስደው እዚህ ውስጥ ያለው ውሃ ብዙ ነውና ከዚህ ከብዙ ወዴት ይሄዳል? ወደ ሴላችን ይሄዳል። ኦኬ ሴላችን ውስጥ ብዙ ጨው ወይንም ደግሞ ፓርቲክል ስላለ ወደ ሰውነታችን ይሄዳል ማለት ነው። ስለዚህ ውሃ ከየት ወዴት ይሄዳል? ከዚህ ከአይቪ ፍሉዱ ወዴት ይሄዳል? ወደ ሴላችን ይሄዳል። ሴል ዲሃይድሬሽን ይከሰታል ማለት ነው። ለምሳሌ ሃይፖቴንሲቭ የሚባሉ እንትሮች አይቪ ፍሉዶች እነማን ናቸው የሚለውን ስናይ ሃፍ ኤንኤስ 0.45 ማለት ነው። 1/4 ኤንኤስ 3/4 ኤንኤስ ናቸው። እነዚህ ፍሉዶች ሙቭ ፍሮም ኤክስትራሴሉላር ቱ ኢንትራሴሉላር ምን ማለት ነው? ከደም ስር ውስጥ ይሄ ደም ስር ነው እንበል። ኦኬ ይሄ ውሃ ይሄን አይቪ ስንሰጥ እዚህ ደም ስር ውስጥ ይገባል። ከደም ስሩ ደግሞ ወደ ሴል ይሄዳል ማለት ነው። ምክንያቱም ሴል ውስጥ ያለው የጨው ብዛት እዚህ ካለው ስለሚበዛ ያንን ድሊውት ለማድረግ ወይንም ደግሞ ያንን ትንሽ ቀዝቀዝ ለማድረግ እኩል ለማድረግ ወደዛ ይሄዳል ማለት ነው። ስለዚህ ሴላችን የተጠማ ከሆነ ውሃው ከሃይፖቴንሲቭ ወደዚህ ይሄዳል ማለት ነው። ኦኬ ቱ ሪዲሃይድሬት ሴል የጠማው ከሆነ ዲኬኤ ደግሞ ሃይፐርግላሲሚክ ሲሆን ደግሞ ኢንክሪዝ ኮንሰንትሬሽን ኢን ብለድ ቬዝል ውስጥ ብዙ ስኳሮች ካሉ እዚህ ውስጥ እንጨምራለን። ይሄን ሃይፖቴንሲቭ እንሰጣለን ማለት ነው። ሃይፖቴንሲቭ ይባላል። የሚቀጥለው ደግሞ ይሄ ሃይፖቴንሲቭ ቅድም ያልኳችሁ ነገር አሁን ሊመጣ ነው። ይሄ ሃይፖቴንሲቭ ለምሳሌ ሰውየው ኢንተርክሬናል ብሬን ስዋሊንግ ቢኖረው ይሄ ጭንቅላት ቢሆንና ኦኬ ጭንቅላት ውስጥ እብጠት ቢኖረው ይሄ ሃይፖቴንሲቭ የሆነ ፍሉድ ስንሰጥ በደም ስር ውስጥ ወደ ሰውነት ነው ወደ ሴል ነው ሁልጊዜ የሚሄደው። ሃይፖቴንሲቭ የሚባለው ወደ ሴል ነው የሚሄደው። ከደም ስር ውስጥ ወደ ሴል ነው የሚሄደው። ሲሄድ ይሄ ያበጠውን ውሃ ይጨምርበትና ሞር ውሃ ሲገባ ያብጣል ማለት ነው። ኢንተርክሬናል ፕሬሸር ቢኖረው ይሄ ሰውዬ እንደዛ አይነት በሽታ ቢኖረው ምን ተፈጠረ ማለት ነው? የበለጠ ያብጥና ሴሉ ምን ይሆናል? ይፈነዳል ማለት ነው። ሴሉ ይፈነዳል እና ሌላ ቀውስ ይፈጥራል ማለት ነው። ለዚህ አንሰጥም፣ ለበርን አንሰጥም። ኦኬ ሴል ብረስት ሊያደርግ ይችላል ማለት ነው። ኦኬ ሴላችን ያብጥና ብረስት ያደርጋል። ለዛ ነው ይሄ
ኢንተርክራኒያል ፕሬሸር ያላቸውን ሰዎች ሃይፖቴንሲቭ ወይንም ደግሞ ትንሽዬ ብቻ ጨው ያላቸውን ፎርሙላዎች አንሰጥም ማለት ነው። ኦኬ መጠንቀቅ ያለብን ያ ነው። ሌላ ደግሞ አይሶቶኒክ የሚባሉት እኩል የሆኑ ናቸው። አይሶቶኒክ ማለት እኩል ነው። ጨውም እኩል ነው፣ ውሃውም እኩል ነው። በእኩል ርቀት አላቸው ማለት ነው። ኦኬ እነዚህን ስንሰጣቸው በደም ስር ውስጥ እና በሴል ውስጥ እኩል የሆነ ሙቭመንት ይኖራል። ይሄ ደም ስር ቢሆን ከደም ስር ውስጥ ወደዚህም ይሄዳል፣ ወደዚህም ይሄዳል፣ ወደዚህም ይሄዳል፣ ወደዚህም ይሄዳል። እኩል ሙቭመንት። አይሶቶኒክ ማለት ኢኩል የሆነ ማለት ነው። ኢኳል። የነዚህ አይነት አይቪ ፍሉዶች እነማን ናቸው? ሶዲየም ክሎራይድ ኤንኤስ ማለት ነው። ኤልአር አለ፣ ዲ5ደብሊው አለ። ዲ5ደብሊው ወይም ደግሞ ዴክስትሮስ ኢን ዘ ዋተር ማለት ነው። ወይም ደግሞ ስኳር ውሃ ውስጥ ያለ ማለት ነው። እሱ ባግ ውስጥ እያለ ዲ5ደብሊው ነው። ልክ ደም ስር ውስጥ ሲገባ ግን ምን ይሆናል? ሃይፖቴንሲቭ ይሆናል። ሃይፖቴንሲቭ ለምን ይሆናል? ይሄ ዳክትሮስ ወይንም ደግሞ ውሃ ውስጥ ያለ ዳክትሮስ ያለው ስኳሩ ልክ ደም ውስጥ ሲገባ ወዲያው ሜታቦላይዝ ይሆናል። ሜታቦላይዝ ወይንም በርን እንበለው። በርን ሲሆን ውሃ ብቻ ይሆናል ማለት ነው። ስለዚህ ፍሪ ዋተር ስንፈልግ ነው ሞስት ኦፍ ታይም የምንሰጠው፣ ግን ለአንድ ጊዜ ሊሰጥ ይችላል ማለት ነው። አይሶቶኒክ ኢን ዘ ባግ፣ ሃይፖቶኒክ ኢን ዘ ቬን ይባላል። እና ፍሪ ዋተር ስንፈልግ ነው የምንሰጠው ማለት ነው። ሌላው ደግሞ ከነዚህ ውስጥ ማለት ነው ከአይሶቶኒክ ኤንኤስ ብለናል፣ ኤልአር ብለናል፣ ዲ5ደብሊው ብለናል አይደል? ዲ5ደብሊው ነው ኦልሬዲ አይተናል። ኤልአር ለማን ነው የምንሰጠው? ወይም ደግሞ ለማን አንሰጥም እንበል። ኤልአር አይሶቶኒክ ቢሆንም ግን ለሬናል ወይንም ደግሞ ለኪድኒ በሽተኞች አንሰጥም። ምክንያቱም ፖታሲየማቸው ወይም ኤሌክትሮላይታቸው ከፍ ሊል ስለሚችል። ኦኬ ሌላ ደግሞ ለሊቨር በሽተኞች አንሰጥም። ምክንያቱም ኤልአር ላክቴት ሪንገር የሚባለው ላክቴት ስላለው፣ ላክቴት ደግሞ የሊቨር ወይንም ደግሞ የጉበት በሽታ ያላቸው ሰዎች ምን አያደርጉም? ዳይጀስት ማድረግ አይችሉም፣ ወይንም ደግሞ ሜታቦላይዝ ማድረግ ስለማይችሉ ላክቴት ሪንገርን ለማን አንሰጥም? ለኪድኒ በሽተኛ፣ ለሊቨር በሽተኛ አንሰጥም። ሌላ በተጨማሪ ደግሞ ብለድ ትራንስፊውዥን ስናደርግ ደም ስንሰጥ አብረን አንሰጥም ከደም ጋር ማለት ነው። ሁልጊዜ ከደም ጋር ዲፋልታችን ምንድነው? ኖርማል ሴልን ነው። ኦኬ 0.9% ብቻ ነው እንጂ ሌላ አይነት አይቪ ፍሉድ ከደም ትራንስፊውዝ ስናደርግ ወይ ደግሞ ደም ስንሰጥ ለበሽተኛችን አንሰጥም። ምክንያቱም በዛ ምክንያት ማለት ነው። ይሄ ኤልአር ብዙ ኤሌክትሮላይት ስላለው ፖታሲየም፣ ካልሲየም እና ሶዲየም ስላለው ጥሩ ነው ለበርን ወዲያውኑ ሪፕላኒሽ ለማድረግ ማለት ነው። ግን እነዚህ ነገሮችን ማወቅ ያስፈልጋል ማለት ነው። ወደሚቀጥለው ደግሞ ስንመጣ ሃይፐርቶኒክ ይባላል። ይሄ ለምሳሌ ደም ስራችን ቢሆን ይሄ ሴላችን ቢሆን ማለት ነው። ለምሳሌ ጭንቅላታችን እንበል። በሃይፖቶኒክ ጊዜ ምን ብለናል? ዝም ብለን ውሃ ብንሰጥ ጭንቅላት ውስጥ ኢንተርክራኒያል ፕሬሸር ካለ ይሄን ይጨምራል ብለናል አይደለ? አሁን ደግሞ ለምሳሌ ጭንቅላት ውስጥ እብጠት አለ። ኦኬ ወይም ደግሞ ሆዳችን ላይ እብጠት አለ፣ ፐሪቶናይተስ የሚባለው ማለት ነው። እንደዛ አይነት ሲኖር ሃይፐርቶኒክ የሆነ ፍሉድ ይሰጡናል። ከፍተኛ የሆነ ጨው ወይም ደግሞ ስኳር፣ ከፍተኛ የሆነ ጨው ያለበት እንበል። ኦኬ እንደዛ ነገር ሲሰጡን ደም ስራችን ውስጥ ይገባል። በአይቪ ነው የምንሰጠው። ደም ስር ውስጥ ሲገባ አሁን ከደም ስሩ ወዴት ይሄዳል? ወደ ሴል ይሄዳል። ምክንያቱም እዚህ ሴል ውስጥ ደግሞ ምን አለ? የተወሰነ እንትን ያለው ሶሊዩት ወይንም ደግሞ ጨው እንበል። ጨው የተወሰነ ነው ያለው፣ እዚህ ብዙ ነው ያለው። ስለዚህ ይሄ እዚህ ውስጥ ያለው ውሃ ምን ያደርጋል? ወደ ብዙ ጨው ይመጣል። በነገራችን ላይ ዋተር ፎሎውስ ሳልት ሶዲየም የሚለውን እንድታስታውሱ ፈልጋለሁ። ሁልጊዜ ውሃ ሶዲየምን ይከተላል። እዚህ ውስጥ ብዙ ሶዲየም አለ ወይንም ደግሞ ብዙ ጨው አለ። እዚች ጋር ትንንሽ ጨዎች ብዙ ጨው የለም፣ የተወሰነ ነው። ስለዚህ ውሃው ከዚህ ይወጣል፣ ይሄ ጭምቅ ይላል ማለት ነው። ስለዚህ ጭንቅላታችን ውስጥ ያለ ኢንተርክራኒያል ፕሬሸር ሊሆን ይችላል፣ ወይም ሆዳችን ላይ ያለ ፕሪቶናታይተስ እብጠት ሊሆን ይችላል። እነዚህን ሁሉ ምን ያደርጋል? ውሃውን ይስበዋል።
ውሃውን ይስባል። እቺ ሽሪንክ ታደርጋለች ማለት ነው። መጠኗ ታንሳለች ማለት ነው። ምክንያቱም ውሃው ወጣ ማለት ነው። ውሃው ሲወጣ ምን ይሆናል? ሽሪንክ ታደርጋለች እቺ ማለት ነው። ስለዚህ በሃይፐርቶኒክ ጊዜ ሴል ምን ይሆናል? ሽሪንክ ይሆናል። እዚህ ላይ ደግሞ ብረስት ያደርጋል። በሃይፖቶኒክ ጊዜ ብረስት ነው የሚያደርገው። ምክንያቱም ውሃው ዝም ብሎ ስለሚገባ ማለት ነው። ጨው ብዙ ስላለ እዚህ ወደዚህ ነው ብዙ የሚገባው። እዚህ ጋር ግን ጨው ትንሽ ስለሆነ ጨው እዚህ ነው ያለው። ውሃው ከዚህ ከሴል ወደ ውጭ ይወጣል ማለት ነው። ወደ ኤክስትራ ሴሉላር ማለት ነው አይደለም? ወደዚህ ይመጣል። ይሄንን ፍሉድ የት ነው የምንሰጠው? አይሲዩ ነው ብዙ ጊዜ የምንሰጠው። ሞኒተር መደረግ አለበት ሰውየው። ሴንትራል ላይን ላይክ እንደ ፒክ ላይን አይነት መጠቀም አለብን። ሌላ ነገር ደግሞ ይሄ ከዚህ ከሴል ውስጥ ወይም ደግሞ ከሆዳችን ውስጥ ውሃው ተመጦ ስለሚወጣ ወደ ደም ስራችን ውስጥ ስለሚመጣ እንደ ነርስ ወይም ደግሞ እንደ ራሳችን እንደ በሽተኛ እንትን ማለት አለብን። ፍሉድ ኦቨርሎድ ሊኖር ይችላል። ብዙ ውሃ እዚህ ውስጥ ሊኖር ይችላል ደም ስራችን ውስጥ። ምክንያቱም ከሴል ውስጥ ነው መጦ የሚያመጣው። መጦ ሳክ አድርጎ ያመጣዋል ማለት ነው። እዚህ ይደፋዋል ማለት ነው። ሌላ ፕሉመናሪ ኢዲማ ማለት ደም ስር ውስጥ ያለው የውሃ መጠን ከፍ ያለ ነው ማለት ነው። ፕሉመናሪ ኢዲማ ወደ እሱኛውን በምን እንለየዋለን? እንደ በሽተኛ ጄቢዲ ጁጉላር ቬን ዲስቴንሽን። ይሄኛው እዚች ጋር ያለችው እንትናችን ታብጣለች። ስታብጥ በሲኤችኤፍ በሽተኞች ወይንም ደግሞ ሲኤችኤፍ ምንድነው? ክሮኒክ ሄርት ፌለር አይደለ? ሲኤችኤፍ በእነሱ በበሽተኞች ውስጥ እናያለን። ይሄኛው ደም ስራቸው ያብጣል። ይሄ ሲያብጥ ምንድነው? ውሃ ሪቴን አድርገዋል ማለት ነው። ብዙ ውሃ ብዙ ፈሳሽ አለ ማለት ነው። ስለዚህ ሃይፐርቶኒክ ስንሰጥ ሞኒተር ማድረግ ያለብን ብለድ ፕሬሸሩን ቼክ ማድረግ አለብን። ምክንያቱም ኦቨርሎድ ብለናል። ፍሉድ ኦቨርሎድ ካለ ደም ስር የደም ግፊታችን ከፍ ይላል። ሌላ ደግሞ ፕሉመናሪ ኢዲማ ማለት ብዙ ውሃ እየተጠራቀመ ነው ማለት ነው። እዚህ ከሴል ውስጥ ወጥቶ ሴል ውስጥ መኖር ያለበት ውሃ ሁሉ ተጨምቆ ይመጣና ደም ስር ውስጥ ይሆናል። ደም ስሩ እንደዚህ ይሆናል ማለት ነው። እንደገና ደግሞ ምን አለ? ፓልፔሽኑ ከፍተኛ ነው። ደም ስራችን ስትመታ እናያለን። እሷን ማየት እንችላለን። እና እነዚህን ነገሮች ማየት አለብን። ይሄን ስንሰጥ በሽተኛውን በደንብ አድርገን መከታተል አለብን። ምክንያቱም ይሄ ከፍተኛ ስለሆነ ለምሳሌ ከጭንቅላት ውስጥ ቢሆን ይሄ ውሃ የወጣው ሰውየው የቢሄቪራል ቼንጅ ሊያመጣ ስለሚችል ፍሪኩዌንትሊ ቼክ ማድረግ አለብን ማለት ነው። ፑል አውት ነው ማለት ነው። ኦኬ ሶ ልክ አሁን ማለት ነው አንድ አይቪ ፍሉድ ሲታዘዝልን ወይም ደግሞ ዶክተሩ ካዘዘ ቼክ ማድረግ አለብን። ይሄን አይቪ ፍሉድ ለምንድን ነው የምትሰጪን? አንደኛ ቼክ ማድረግ አለብን። ኦኬ ሁለተኛ ምን ነገሮችን ሊያስከትል ይችላል? አንድ አይቪ ፍሉድ ሪሰስቴሽን ሊሰጠን ይችላል በአንዴ። ኤልአር ለምሳሌ ዝም ብሎ ዳምፕ ሊደረግብን ይችላል። ኦኬ ዳምፕ ሊደረግብን ይችላል። ለምን? ሪሰስቴት ለማድረግ ማለት ነው። ወይም ደግሞ ህይወትን ለማዳን የድንገተኛ ሊሰጠን ይችላል። ግን ሲሰጠን ማወቅ አለብን ማለት ኤልአር ዝም ብሎ ቢሰጠን ፋይን። ከቀጠለ ግን ለምሳሌ ሬናል በሽተኛ ቢሆን፣ ሊቨር በሽተኛ ቢሆን እነዚህ ነገሮች አይሆን። ወይም ደግሞ ብለድ ትራንስፊውዥን እያደረግን ቢሆን አይሆንም፣ መቆም አለበት ማለት ነው። ኤልአር ማይንም ላክትሬንገር መሰጠት የለበትም ማለት ነው። ሌላ ይሄን ስንሰጥ ለምሳሌ ይሄን ስንሰጥ ሌላ ምን መከታተል አለብን? ሹገራችን ለምሳሌ ዲደብሊው ብለናል አይደል? ዲ5ደብሊው ወይንም ደግሞ ዳክትሮስ ኢን ዋተር ስንሰጥ ምን ብለናል? ይሄ ዳክትሮስ ውሃ ውስጥ ወይንም ደግሞ ቬን ውስጥ ምን ይሆናል? ሜታቦላይዝ ይሆናል ብለናል። ሜታቦላይዝ ሲሆን ስኳራችን ይጨምራል ማለት ነው። ስለዚህ ስኳራችንን ሞኒተር ማድረግ አለብን ማለት ነው። በአጠቃላይ ለማጠቃለል ያህል ሃይፖቴንሲቭ ማለት ትንሽዬ ሶሊዩት ትንሽዬ ጨው ያለው ነው። ውሃው አይቪያችን ሲሰጠን ከደም ስራችን ወዴት ነው የሚሄደው? ወደ ሴላችን ነው የሚሄደው። ሴላችን ውስጥ ዝም ብለን ከተቀበል ምን ሊሆን ይችላል? ሰውነታችን ውስጥ ሴሎቻችን ሊያብጡ ይችላሉ። ኦኬ ኢንተርክሬናል ፕሬሸር ሊያመጣ ይችላል ብለናል ቀደም፣ ትንሽ ከሆነ ጨው ማለት ነው። ምክንያቱም ይሄ አይሶቶኒክ ሃይፖቶኒክ ዋተር ብቻ ስለሆነ ብዙ ያለው ወደ ሴል ነው የሚሄደው። ብዙ ሶሊዩት ወይንም ደግሞ ጨው ወዳለበት። አይሶቶኒክ ቀደም ብለናል። አይሶቶኒክ እኩል ሙቭመንትን ያለው የጨውም የውሃውን መጠን እኩል ነው። ኢንተርክሬናል እና ኦስሞላሪቱ 270 295 ነው የደም ልክ የዛ አይነት ኦስሞላሪቲ ነው ያለው። በነገራችን ላይ
ኦስሞላሪቲ እና ቶኒሲቲ ምናልባት ለየት ለማድረግ ኦስሞላሪቲ ማለት ጨው በሚለው በዚህ ነው ሰደው የሱ ማነስ መብዛት ማለት ነው። ብዙ ጨው ካለው ሃይፐርቶኒክ እንላለን፣ ትንሽ ጨው ካለው ሃይፖቶኒክ እንለዋለን፣ እኩል ከሆነ አይሶቶኒክ እንላለን። ቶኒሲቲ ስናወራ የወተር ሙቭመንት ነው። ወተር ሙቭመንት ማለት ነው ማለት ምን ማለት ነው? ውሃው ከየት ወዴት ይሄዳል ማለት ነው። ለአይሶቶኒክ ጊዜ ቶኒሲቲ ምንድነው? ኢኳል ሙቭመንት አለ። ወደ ሴልም ከሴልም ወደ ደም ስር እኩል ይመጣል። ሃይፐርቶኒክ ጊዜ ግን ውሃ ከየት ነው የሚመጣው? ከሴል ውስጥ ነው የሚወጣው። ምክንያቱም ይሄ ደም ስር ውስጥ ስንከት ደማችን አይቪያችን ሲሰጠን ሃይፐርቶኒክ በሆነ ሶሉሽን ደም ስራችን ውስጥ ብዙ ጨው አለ። ስለዚህ ከሴል ውስጥ ውሃው ይወጣል ማለት ነው። ኦኬ። ስለዚህ በሃይፐርቶኒክ ጊዜ ቶኒሲቲው ምንድነው? እዚህ ደም ውስጥ ያለው ነው ማለት ነው። ሃይቶኒሲቲ የሚኖረው ሃይፖ ደግሞ የሆነ ውሃው ከየት ነው የሚሄደው? ከሴል ወደ ከቬን ወደ ሴል ይሄዳል ማለት ነው። ምክንያቱም ትንሽ ስለሆነ ማለት ነው። ሃይፐርቶኒክ 3%፣ D5NS፣ D5 half NS፣ 10% in water፣ D5 LR እነዚህ ሁሉ ሃይፐርቶኒክ ናቸው። ሃይፐርቶኒክ በአይሲዩ ነው የሚሰጠው። በሴንትራል ላይን እንደ ፒክ ላይን አይነት እንጠቀማለን። ፔሸንት ኮንዲሽን ቼንጅ ይሆናል ወይንም የሰውየው ባህሪ ቶሎ ሊቀያየር ስለሚችል ሞኒተር ማድረግ አለብን። ፍሉይድ ኦቨርሎድ አለው ወይ? ይሄ ጄቪዲ ዲስቴንሽን አለው ወይ? መተንፈስ ያቅተዋል? ክራከርስ የሆነ ላንጉን ስንሰማው ክራከርስ ሊኖር ይችላል። ሴል ሽሪንክ ያደርጋል መጨረሻ ላይ ማለት ነው። ስለዚህ የዛሬው ቶፒካችን ስለ አይቪ ፍሉድ ነው። አይ ሆፕ የሆነ ነገር አግኝታችኋል ብዬ ተስፋ አለኝ። በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛ መልካም ጊዜ ይሆነላችሁ። ኦኬ፣ ባይ ባይ።